እዚህ ርዕሰ ጉዳይ ላይ በጣም ባጭሩ ዲፋይን አድርገው ካልከኝ መሐመድ ያው ቢዘረዘር ጥሩ ነው። እኔ የህብረተሰባችንን አቅም በተለይ ከዚህ ከቤተሰብ ህይወቱ ጋር ተያይዞ ያለውን ህብረተሰባችንን አቅም ማጎልበት ማዳበር ያስፈልጋል ብዬ አምናለሁ። ያው አቅምህ ባለበት ቦታ ላይ የተሻለ ውጤታማ ስለምትሆን ማለት ነው። አጠቃላይ ይታይ እንደዛ ነው። ወንድሞች እህቶች እንዳነሱት ዘው ብለን የምንገባበት ወይም ድንገት የምንመሰርተው ወይም መመስረት መቀጠል ስላለበት የምንቀጥለው የሆነ አሳይመንት ሳይሆን በጣም ሲሪየስ አሳይመንት ነው ብዬ አስባለሁ። ትዳር ከዛ ትዳሩ ደግሞ የሚያመርታቸው ልጆች አሉ። እነሱ ደግሞ የቀጣይ ትውልድ ተረካቢዎች ናቸው። እነሱን ማምረት ማጎልበት በጣም ሲሪየስ አሳይመንት ሆኖ ሳለ በእውቀትና በተሞክሮ በዳበረ በሳይንስ በዲኑ ዛሬ እውቀት ብዙ ነው ምንጩ በዛ ላይ ተመርኩዘን ሳይሆን ዝም ብለን ዘው ብለን እንደው ባቦ ሰጥ ወይም ደግሞ በተለምዶ የምንፈጽመው ነገር ስላልሆነ አቅማችንን መገንባት ስለሚያስፈልግ በጣም በሲሪየስ መነጋገር አለብን ብዬ አስባለሁ። ኦኬ ከነዚህ መካከል አንዱ ቤተሰብ መገንባት አቅማችንን ስናሳድግ ማለት ውጤታማ ህይወት ለመኖር እድል እናገኛለን። የሰው ልጅ ባክ የሚያደርገው ወይም ደግሞ የሚደግፈው የተደራጀ የሞቀ ጎጆ አለው ማለት ለብዙ ነገር የሚሆን ኢነርጂው ሴቭ ይደረጋል ይቆጠባል። ቤት አካባቢ ደካማ የተሰባበረ የተበታተነ ስንጥቆ የበዛበት ቤት መቼም በሰላም አታድርበትም። እንቅልፍም አይወስድህ ጤናም አታገኝ። ስለዚህ የዛ ነጸብራቅ ወጥቶ ስራ ቦታህ ላይ መስጂድህ ላይ ባልደረቦችህ ጋር ሀታ ቤት ውስጥ ያሉ ልጆችህ ላይ ምናምን ተጽዕኖ አለው። ከሁሉም ቀደም ብሎ ግን አንተ ውጤታማ ህይወት መኖር አለብህ ምድር ላይ ዝም ብሎ ለቀልድ ስላልተፈጠርን ማለት ነው። አላህ እንደዛ ነው ያለን። ለቁም ነገር የተፈጠረው ኸልቅ ቤቱ አካባቢ ከልጆቹና ከሚስቱ ጋር በእውቀት ማነስ ሊሆን ይችላል፣ በተበላሸ አያያዝ ሊሆን ይችላል፣ በተበላሸ ስነ ምግባር ሊሆን ይችላል። ብጥብጥ ይልና ሀያቱ ይባክናል። እኔ የሀያት ብክነት ነው ማለት ነው ሐቂቃ። ያንን ነገር ለመከላከል እንዲ መማማሩ ይጠቅመናል ብዬ አስባለሁ ሐቂቃ። ሌላኛው ሁላችንም እንደምናውቀው ቤተሰብ የህብረተሰብ መሰረት ነው፣ ምንጭ ነው። የፈረሰ ቤተሰብ የፈረሰ ማህበረሰብ ነው የሚያመጣው። እዚህ ቤተሰቦች እንዳይፈርሱ በል እንዳይሰነጣጠቁ በል ንፋስም እንዳይነካቸው ማድረግ እኔ የሚቻል ይመስለኛል ሐቂቃ። አሁን በመንወስዳቸው ተከታታይ ኮርሶች ዋስትናችንን አደጋ ላይ መጣል የለብንም። ዋስትናችን ነው የኤግዚስተንሳችን ዋስትና ወይም የህብረተሰባችን የሀገራችን ኤግዚስተንስ ወይም ደግሞ መቀጠሏ እኔ በቤተሰቦች መቀጠል ላይ የተንጠለጠለ ነው ብዬ ስለማምን ያንን እናግዛለን ብዬ አስባለሁ። ይብዛም ይነስ ሴቭ የምናረጋቸው 2-3 ቤቶች ሊኖሩ ይችላሉ።